እውነተኛና መንፈሳዊ አፍቃሪ ያላት ሴት በሃይማኖታዊ ስርዓት እንዲህ ብሎ ይመራታል። ሸር በማድረግ ለምትወዱት ሰው አድርሱልኝ። አንደኛ ቃለ እግዚአብሔር እንማር ይላታል። ሁለተኛ በእግዚአብሔር ፈቃድ እንመን ይላታል። ሶስተኛ በሥርዓተ ቤተ ክርስቲያን እንጋባ ይላታል። አራተኛ ለቃሉ ታማኝ ይሆንላታል። አምስተኛ ጥፋተኛ ሆኖ ራሱን ይቅርታ ይጠይቃል። ስድስተኛ ፈገግታውን ሳያበላሽ ሁሌ የፍቅረኛውን ስህተት ያርምላታል። ሰባተኛ መንፈሳዊ ነገሮችን ያስተምራታል። ስምንተኛ ሌላ ሴት ጋር አይሄድም፣ ፍቅረኛውን አይዋሻትም። ዘጠነኛ በገንዘብ ጉዳይ አይጨነቅም፣ እንዲሁም ያለ ይበቃናል ይላል። በቀን መንገድ ለማድረግ ይጥራል። አስረኛ ለሌላ ሴቶች ፍቅረኛ እንዳላቸው ይናገራል። 11ኛ ራሱን ፍቅረኛውን ይጠብቃል፣ ያስከብራል። 12ኛ የወደፊት እቅዱና ዓላማውን ያወያያታል። 13ኛ በነገሮች በጨዋታዎች ሲግባቡ አፈቅርሻለሁ በማለት ፍቅሩን ይገልጽላታል። 14ኛ ለፍቅረኛው ማንኛውም ነገር ለማድረግ ወደ ኋላ አይልም። 15ኛ እውነተኛ አፍቃሪ ፍቅረኛውን ለቤተሰቡ ያስታውቃታል። 16ኛ የፍቅረኛውን ስሜት በጥንቃቄ ይረዳል። 17ኛ ፍቅረኛው የምትሰጠውን ሀሳብ በትዕግስት ያዳምጣታል። 18ኛ ፍቅረኛው ስትበሳጭ ምንም ሆነ ምንም ስህተቴ ምንድን ነው ብሎ ራሱን ያርማል። 20 በሥርዓት ቤተ ክርስቲያን ያገባታል። 21 ውጫዊ መልኳን ሳይሆን ውስጣዊ ውበቷን ያደንቅላታል። እግዚአብሔር